ተሐድሶ ለምንድነው አልመጣ ያለው? እርጅና ለምንድነው በቤተ ክርስቲያን ውስጥ መንፈሳዊ እርጅናዎች ለምን ተበራከቱ? ለምን በዙ? ለምንድነው ፈውስ አልመጣ ያለን ስትሉ ምክንያቱ አንድና አንድ ነው። ኃላፊነት አለመውሰድ። ዳዊት አጥንቶቼ አረጁብኛል፣ አረጁብኝ፣ አጥንቶቼ አረጁብኝ። ለምንድነው ያረጀው ስትሉ ኃላፊነት አለመውሰድ። ለዚህ ውድቀት እኔ ነኝ ምክንያቱ ባለማለቱ ምክንያት አጥንቶቼ ያረጁዋል። ኃጢአቴን ስናዘዝ በደሌን ስናገር ግን አንተ ይቅር አልከኝ፣ ምህረትን አደረክልኝ በማለት ዳዊት ሲናገር ታያላችሁ። በሁለተኛ የምናየው ኃላፊነትን መውሰድ። ወዳጆቼ ሆይ ኃላፊነትን መውሰድ ወደ መመለስ ያመራል። ሁለተኛው ኃላፊነትን መውሰድ ወደ መመለስ ያመራል። ወደ መመለስ፣ ወደ መመለስ፣ ወደ ትክክለኛው እግዚአብሔር ወዳለን፣ እግዚአብሔር ወዳወራልን፣ እግዚአብሔር ወደሚፈልገው ወደዛ አቅጣጫ መመለስን ወደ መመለስ ያመራናል። ወዳጆቼ ኃላፊነትን መውሰድ እጅግ በጣም በረከት ነው። እጅግ በጣም ደግሞ ለኛ ለቅዱሳኖች ወዳጆቼ ሆይ የድላችን መጀመሪያ ነው። ስለዚህ ሁለተኛው ኃላፊነትን መውሰድ ወደ መመለስ ያመራናል። መመለስ ወደ ነበርንበት፣ ወደዛኛው ኳሊቲ፣ ወደዛኛው ስልጣን፣ ወደዛኛው ኃይል፣ ወደ ጣልነው፣ ወደ ተውነው፣ ወደዛኛው ጉዳይ መመለስን ወደ መመለስ ያመራናል። ወዳጆቼ ሆይ መመለስ ወደ ከከሳንበት፣ ከደከምንበት፣ ከዛልንበት መመለስ። ለዚህ ጉዳይ እኔ ነኝ ተጠያቂው፣ እኔ ነኝ ምክንያቱ ስንል መመለስ ወደ መመለስ ያመራናል። ታስታውሳላችሁ የእግዚአብሔር ቃል እንግዲህ በሉቃስ ወንጌል ምዕራፍ 15 ቁጥር 18 ላይ ስትመለከቱ ያ የጠፋው ልጅ ታሪክ እናገኛለን። ያ የጠፋው ልጅ በመጽሐፍ ቅዱሳችን ላይ ጉልህ የሆነ ታሪክ ነው። ሁላችን የምናውቀው ታሪክ ነው። ያ የጠፋው ልጅ ከቤተሰቦቹ መካከል በሚኖርበት ጊዜ በአባት ፍቅር እያደገ ነው። ከወንድሙ ጋር በአንድነት እየኖረ ነው። በአባቱ ቤት ያጣው ነገር የለም። በአባቱ ቤት የጎደለው ነገር የለም። በአባቱ ቤት ይሄ ጎደለኝ የሚለው ነገር የለም። የአባቱ ቤት የበረከት ቤት ነው። የአባቱ ቤት የተትረፈረፈ ቤት ነው። የአባቱ ቤት ሁሉ በሁሉ ነው። አባቱ እጅግ በጣም የተከበረ ሰው እንደሆነ በመጽሐፍ ቅዱሳችን ላይ እናያለን። ታዲያ ይሄ ሰው ከዕለታት አንድ ቀን አንድ ነገር አለ። ያለኝን ድርሻ የሚደርሰኝን ድርሻ ስጠኝና ልሂድ፣ ወደ ሩቅ አገር ሄዳለሁ አለ። የሚገርም ነው ወዳጆቼ ሆይ የሚገርም ነው። አባት በህይወት እያለ ድርሻዬን ስጠኝ አለው። ስለዚህ ወደ ሩቅ አገር ሄዳለሁ አለ። በጣም በዛ ሰዓት ላይ አባትየው የሱን ፍቃድ ለማድረግ ድርሻውን ሰጠው ይላል እግዚአብሔር ቃል። ያንን ድርሻ ተቀብሎ ወደ ሩቅ አገር ሲሄድ እንመለከታለን። በጣም የሚገርመው ግን ብዙ አልቆየም። ያንን ሁሉ ሀብት አባከነው። ከተለያየ አይነት አለባሌ የሆኑ ነገሮችን በማድረግ እጅግ በጣም ከስነ ምግባሩ ከአስተዳደጉ ውጪ የሆነ ባህሪን በማሳየትና ያለውን ነገር ሲያባክን ታያላችሁ። ከብዙ ጋለሞታ ሴቶች ጋር ያለውን ሀብት አባከነ። ከብዙ ጋለሞታ ሴቶች ጋር ያለውን ሀብት አባከነ። ይህ ሰው ከብዙ ጊዜ በኋላ ግን እጁ ላይ ያለውን በማባከኑ ምክንያት ያ የትልቅ ሰው ያ ብዙ ባሪያዎችን የሚያስተዳድር ብዙ ሕዝብ ማኖር የሚችል ያ የባለጠጋው ልጅ የእሪያ እረኛ ሆነ። ምን ያህል ወደ ታች እንደወረደ አስቡ። ከዛ ከፍታ ምርጫው ምን ያህል ወደ ታች እንዳመጣው አስቡ። ወዳጆቼ ሆይ ከተከበረበት ወደ ውርደት መጣ። መጽሐፍ ቅዱስ እንዲህ ይላችኋል፣ የእሪያ እረኛ ብቻ መሆን አይደለም፣ ለእሪያዎች ከሚሰጠው ምግብ ያበሉት ዘንድ ይናፍቅ ነበር ይላል። ምን ያህል ውድቀት ውስጥ ነው! ምን ያህል ወዳጆቼ ሆይ ጥልቅ የሆነ መከራ ውስጥ ገባ! ምን ያህል ችግር ውስጥ ገባ ስትመለከቱ። ለእሪያ የሚቀርበውን እንኳን ለመብላት ይመኝ ነበር ይላል እግዚአብሔር ቃል። ታዲያ ከዕለታት አንድ ቀን ግን እንዲህ አለ፣ በአባቴ ቤት
በአባቴ ቤት ብዙ ባሪያዎች አሉት አለ። ከባሪያዎቹ አንዱ እንዲያደርገኝ ወደ አባቴ ቤት እመለሳለሁ አለ። ምክንያቱስ አባቱን እንደበደለ አባቱን እንዳሳዘነ ተሰማው። አሁን ያደረገው ነገር ስህተት እንደሆነ፣ ያደረገው ነገር በደል እንደሆነ፣ ያደረገው ነገር ጥፋት እንደሆነ ወደ ማስተዋል ሲመጣ ታያላችሁ። ወደ ማስተዋል ሲመጣ ኃላፊነትን ወደ መቀበል የዚህ ችግር ምክንያት እኔ ነኝ፣ የዚህ ጥፋት ምክንያት እኔ ነኝ፣ የዚህ ውድቀቴ ምክንያት እኔ ነኝ ሲል ታያላችሁ። ወደ ሌላው ሰው ሲጠቁም አታዩ። አባቱን ለዚህ ምክንያት ሲያደርግ፣ ወንድሙን ለዚህ ምክንያት ሲያደርግ፣ ያደገበትን ማህበረሰብ ለዚህ ምክንያት ሲያደርግ አትመለከቱ። ለዚህ ጉዳይ እኔ ነኝ ተጠያቂ በማለት ይህ ሰው ወዲያው ወደ ልቡ ሲመለስ ታያላችሁ። ስለዚህ እንዲህ አለ፣ ወደ አባቴ ቤት እመለሳለሁ አለ። ወዳጆቼ ኃላፊነትን መቀበል ወደ መመለስ ይመራናል። ኃላፊነትን መውሰድ፣ ኃላፊነትን መቀበል ወደ እውነተኛ ወደ መመለስ ነው የሚመራል። ይህ ሰው ወደ አባቱ ቤት ተመለሰ። ኢየሱስ ለዘላለም ጌታ ነው። ወዳጆቼ ሆይ ኃላፊነትን በመቀበሉ ለዚህ ውድቀት ምክንያቱ እኔ ነኝ በማለቱ ምክንያት ማንንም ተጠያቂ ካለማድረጉ ምክንያት ወደ አባቱ ቤት ሲመለስ ታያላችሁ። ያ የአባቱ ቤት ደግሞ ወደ አባቱ ቤት ሲመለስ ወዳጆቼ ሆይ መጽሐፍ ቅዱስ እንደሚናገር ደጅ ደጅ የሚመለከት አባት፣ በናፍቆት የተያዘ አባት፣ በብዙ አይነት ናፍቆት የተሞላ አባት፣ የልጁ መጥፋት የልጁ መሄድ እጅግ በጣም የሚያሳስበው አባት፣ ያባከነው ሳይሆን የወሰደውን ሀብት ሳይሆን ትኩረቱ ልጅነቱ ላይ አባትየው እዛ ላይ ልቡ አርፎበት ነበር። ልጅነቱን ያስብ ነበር። ስለዚህ ልጄ የሚል መንፈስ ነበረው። ስለዚህ በሩቅ ሲያየው አወቀው። መጎሳቆሉ ወዳጆቼ ወይ ልጁን አላጠፋበትም። በራም መጠውለጉ ልጁን አላጠፋበትም። መልኩን አልሻረበትም። አባቱ አወቀው። በእስራኤል ልጅ ወደ አባት ይሮጣል እንጂ አባት ወደ ልጅ አይሮጥም። በፍጹም ልጅ ወደ አባት ነው የሚመጣው እንጂ አባት ወደ ልጅ አይሄድም። ነገር ግን መጽሐፍ ቅዱስ ሲነግረን እጅግ በጣም ናፍቆት ስለነበረ እጅግ በጣም ወዳጆቼ ሆይ ልጁ እጅግ በጣም ከዓይኑ ተሰውሮና ርቆበት በብዙ ናፍቆት ተሞልቶ ስለነበረ ወደ ልጁ ሮጠ ይላል። ኢየሱስ ለዘላለም ጌታ ነው። ያደረገው ችግር አልታየውም። ያጠፋው ጥፋት አልታየውም። እጅግ በጣም በናፍቆት ተወፍሶ ነበርና አቀፈው። ልጄ አለው። ዛሬም ለአንዳንዶቻችሁ ይሄ መልእክት ይድረሳችሁ ወዳጆቼ ሆይ ዛሬም በምንም አይነት ውድቀት፣ በምንም አይነት ችግር፣ በምንም አይነት መከራ ውስጥ፣ በምንም አይነት ሰቆቃ ውስጥ፣ በምንም አይነት ኃጢአት ውስጥ፣ በምንም አይነት ጥፋት ውስጥ ብትሆኑ ዛሬም የሚቀበል የሚያቅፍ አባት አላችሁ። ዛሬም የሚራራ አባት አለ። ዛሬም በፍቅር የሚያያችሁ አባት አለ። ስለዚህ አባትየው ተቀበለው። የእግዚአብሔር ቃል የሚነግራችሁን ታያላችሁ። ቀለበት አደረገለት፣ በቤቱም ድግስ አኖረ። እጅግ በጣም ፌሽታ ሆነ። ያባከነው ገንዘብ አይደለም የታየው ልጅነቱ ነው። ልጅ ተመለሰ አለ። እሱ እንደ ባሪያ አስቦ ነው የመጣው። አባት ግን እንደ ልጅ ተቀበለው። ስለዚህ ኃላፊነትን መውሰድ ስንጀምር ወዳጆቼ ሆይ ወደ እውነተኛ መመለስ ያመራናል። ሁለተኛ ሐሳባችን ይሄ ነው። በሶስተኛ የምናየው ኃላፊነትን መውሰድ ወዳጆቼ የፈውስና የተሐድሶን በር ይከፍታል። ኃላፊነትን መውሰድ የፈውስና የተሐድሶን በር ይከፍታል። ኃላፊነት የሚወስዱ ሰዎች ወዳጆቼ ሆይ ፈውስ በቤታቸው፣ ፈውስ በኑሯቸው፣ ፈውስ በሀገራቸው፣ ፈውስ በቤተ ክርስቲያናቸው ላይ ይሆናል። ኃላፊነትን መውሰድ የፈውስና የተሐድሶን በር ይከፍታል። ብዙ ጊዜ ወዳጆቼ ሆይ እንደዚህ አይነት በረከቶች ለምንድነው በቤተ ክርስቲያን ላይ የማይስተዋሉት? በውድቀት ላይ ውድቀት፣ በሐዘን ላይ ሐዘን፣ በሽንፈት ላይ ሽንፈት ለምንድነው እየሆነ ያለው ስትሉ እዚህ ውድቀት ምክንያት የሆኑ ሰዎችን በማንሳትና ከዚህ ውድቀት ለመውጣት ብዙ ሲጣጣሩ ሳይሆን ለዚህ ውድቀት ምክንያት እና ከሌናቸው በማለት ይኖራሉ። መጽሐፍ ቅዱስ ግን ይህንን አይደለም የሚለን። ኃላፊነትን መውሰድ ወደ ፈውስና ወደ ተሐድሶ ይመራናል። የፈውስና የተሐድሶን በር ይከፍታል። ኃላፊነትን የሚወስዱ ሰዎች የፈውስ የተሐድሶን በር ይከፍታል። ሃሌሉያ። ስለዚህ በቤተ ክርስቲያን ላይ ተሐድሶ
በቤተ ክርስቲያን ላይ ፈውስ፣ በሀገር ላይ ፈውስ፣ በተሐድሶ ወዳጆቼ ሆይ ያመጣል። ምን ኃላፊነትን መውሰድ ሀገር ወደ ተሐድሶ እንድትመጣ ወዳጆቼ ሆይ ሀገር ወደ ፈውስ እንድትመጣ፣ ቤተክርስቲያን ወደ ፈውስ፣ ቤተክርስቲያን ወደ ተሐድሶ እንድትመጣ፣ በቤተሰብ መካከል እንኳን ሳይቀር በቤተሰብ መካከል ፈውስና ተሐድሶ ለማምጣት ለዚህ ምክንያት እኔ ነኝ ተጠያቂው ማለት ባል በቤተሰብ መካከል ስለተፈጠረው ጉዳይ ለዚህ ሁኔታ ተጠያቂው እኔ ነኝ ማለት ሲጀምር፣ ሚስት ለዚህ ለተፈጠረው ጉዳይ ተጠያቂው እኔ ነኝ ማለት ሲጀምሩ፣ ልጅ ለዚህ ለተፈጠረው ጉዳይ እኔ ነኝ ተጠያቂው ማለት ሲጀምሩ፣ ኃላፊነትን መውሰድ ሲጀምሩ፣ በዛ ቤት ውስጥ በዛች አጥቢያ ቤተክርስቲያን በሀገር ደረጃ ቢሆን ወዳጆቼ ሆይ ፈውስና ተሐድሶ ይሆናል። የእግዚአብሔር ቃል እንዲህ ይላል፣ ኃጢአቱን የሚሰውር እሱ አይለማም ይላል። ኃጢአቱን የሚሰውር እሱ አይለማም፣ የሚናዘዝባትና የሚተዋት ግን ምሕረትን ያገኛል ይላል። የሚናዘዝባትና የሚተዋት ነገር ግን ኃጢአትን የሚሰውር እሱ አይለማም። ወዳጆቼ ለምንድን ነው በሀገር ደረጃ፣ ለምንድን ነው በቤተ ክርስቲያን ደረጃ፣ ለምንድን ነው በቤተሰብ ደረጃ እንደ አገልግሎት ዘርፍ እንደ እያንዳንዳችን ህይወት ለምንድን ነው የፈውስና ተሐድሶ አልባ የሆንን ነው? ተሐድሶን ናፋቂ ፈውስን ናፋቂ እንጂ ተሐድሶን የምናመጣ ለምንድን ነው ያልሆን ነው ስንል ወዳጆቼ ሆይ ለምንድን ነው ያንን ተሐድሶ አምጪ ያልሆን ነው ስንል ኃላፊነትን አለመውሰድ፣ ለዚህ ጉዳይ ስተቱ የኔ ነው አለማለት፣ ኃጢአቱን የሚናዘዝባትና የሚተዋት ግን እሱ ምሕረትን ያገኛል፣ ፈውስ አለው። ጌታ ኢየሱስ ይባረክ። መጽሐፍ ቅዱስ ሲናገር ዳዊት እንዲህ አለ። ዳዊት በመዝሙረ ዳዊት ምዕራፍ 32 ከቁጥር 3 እስከ 5 እንዲህ ይላል፣ ዝም ባልሁ ጊዜ አጥንቶቼ አረጁ ይላል። ኃጢአቱን ዝም ሲል ኃላፊነትን አለመውሰድ ወዳጆቼ፣ ኃላፊነትን ችላ ሲል ለዚህ ውድቀት እኔ ነኝ ምክንያቱ ማለት ለዚህ ውድቀት ምክንያት እኔ ነኝ ማለቱን ወዳጆቼ ወይ ወደ ጎን ሲተው እንዲህ ይላል ዳዊት፣ ዝም ባልሁ ጊዜ አጥንቶቼ አረጁብኝ፣ አረጁ፣ ኃጢአቴን አስታወቁ፣ በደሌንም አልሰወርሁም፣ አንተም የኃጢአቴን በደል ይቅር አልከኝ ይላል። አንተም የኃጢአቴን በደል ይቅር አልከኝ። ኃጢአቴን ወዳጆቼ ወይ አንዳንድ ጊዜ ኃላፊነትን አለመውሰድ እጅግ በጣም ከባድ ነው። ዳዊት ለዚህ ነው ዝም ባልሁ ጊዜ አጥንቶቼ በውስጤ አረጁብኛል። ዝም ስል አጥንቶቼ አረጁ። ነገር ግን ኃጢአቱን ሲናዘዝ፣ ኃጢአቱን ሲናገር፣ ኃጢአቱን ሳይሰውራት ሲቀር ግን ከእግዚአብሔር ዘንድ ይቅርታና ምሕረትን ሲያገኝ ታያላችሁ። ስለዚህ ብዙ ጊዜ ተሐድሶ ለምንድን ነው አልመጣ ያለው? እርጅና ለምንድን ነው በቤተ ክርስቲያን ውስጥ መንፈሳዊ እርጅናዎች ለምን ተበራከቱ? ለምን በዙ? ለምንድን ነው ፈውስ አልመጣ ያለን ስትሉ ምክንያቱ አንድና አንድ ነው፣ ኃላፊነት አለመውሰድ ነው። ዳዊት አጥንቶቼ አረጁብኛል፣ አረጁብኝ፣ አጥንቶቼ አረጁብኝ። ለምንድን ነው ያረጀው ስትሉ ኃላፊነት አለመውሰድ፣ ለዚህ ውድቀት እኔ ነኝ ምክንያቱ ባለማለቱ ምክንያት አጥንቶቼ ያረጁዋል። ኃጢአቴን ስናዘዝስ፣ በደሌን ስናገር ግን አንተ ይቅር አልከኝ፣ ምሕረትን አደረክልኝ። ወዳጆቼ ወይ ስለዚህ ዛሬ ከእናንተ ጋር የማያት ሐሳብ እቺ ነች። እባካችሁ ኃላፊነትን መውሰድ አትፍሩ። ኃላፊነትን መውሰድ ችላ አትበሉ። ኃላፊነትን ውሰዱ። ኃላፊነትን ተቀበሉ። ለዚህ ውድቀት፣ ለዚህ ችግር፣ ለዚህ በደል፣ ለዚህ መፈራረስ ምክንያቱ እኔ ነኝ በሉ። እንደ ቤተ ክርስቲያን፣ እንደ ሀገር፣ እንደ ቤተሰብ ዛሬ ጥሪ የማቀርበው ይሄንን ነው። አሁን ላላችሁበት ሁኔታ፣ አሁን ለገጠማችሁ ችግር፣ አሁን ለሆነባችሁ ሁኔታ፣ አሁን ለሆነው ለተከሰተው ጉዳይ፣ ለእንደነዚህ አይነት እጅግ በጣም የማንፈልጋቸው በቤተሰብ ደረጃ ለምን ይሄ የሆነ፣ በቤተ ክርስቲያን ደረጃ ለምን የሆነ፣ በሀገር ደረጃ ለምን የሆነ የምንላቸውን እነዛን ሁሉ ነገሮች ኃላፊነትን ስንወስድ ከዛ ነገር ለመውጣት እንሞክራለን። ስለዚህ ኃላፊነትን መውሰድ
አትፍሩ። ኃላፊነትን መውሰድ ማለት የሰው መጨረሻ ሳይሆን ይልቁንም የሰው የመነሻ፣ የሰው የመታደሻ፣ የሰው የመለወጫ፣ የሰው የመቀየሪያ የመጀመሪያ ምዕራፍ ነው። ኃላፊነትን መውሰድ የሰው የመጨረሻ የውድቀቱ መጨረሻ አይደለም። እኔ ነኝ ምክንያቱ ማለት ስትጀምሩ ወድቃችሁ አትቀሩም። እኔ ነኝ ምክንያቱ ስትሉ ጠፍታችሁ አትቀሩም። እኔ ነኝ ምክንያቱ ስትሉ ወዳጆቼ ሆይ ከስራችሁ አትቀሩም። እኔ ነኝ ምክንያቱ ስትሉ የፈራረሰው ነገር በዛ አይቀጥልም። እኔ ነኝ ማለት ስትጀምሩ እንዴት ከዚህ ነገር ልውጣ ማለት ትጀምራላችሁ። እንዴት ከዚህ ነገር ወጥቼ ወደ መሻሻል ልምጣ? እንደ ቤተክርስቲያን፣ እንደ ሀገር፣ እንደ ቤተሰብ ዛሬም ኃላፊነትን መውሰድ አትፍሩ። እግዚአብሔር አምላክ ይባርካችሁ። ተባረኩ።